ሰላም ቤተሰብ እንዴት ናችሁ? ሃፒ በርዝዴ በሉት። በእውነት በኩርጃችን ሃፒ በርዝዴ በሉት። እንግዲህ አሁን 4ኛ ዓመት ሆኖ እችት ወይዘሪ ደግሞ የወንድሟ ፕሮቶኮል ጋርድ ናት ለወንድሟ እሺ ቤተሰብ እንግዲህ ይኸው እዚህ ጋር ኬክ እየመጣላችሁ ነው ማለት ነው። ምግቡም እዚህ ጋር አለ። እንግዲህ ትንሽ ወይም ቀለል ያለ ራስም ብሎ ራስ ነገር ነው። እንግዲህ ያው ኬኩ ደግሞ ቀኑንና ሰዓቱን ለማስታወስ ያህል ነው ልጃችን ወደዚች ምድር የመጣበት ማለት ነው። እኛም በእነሱ እንግዲህ ደስ ብሎናል። እግዚአብሔር ወደዚች ምድር ስላመጣቸው ደስታችን ስለሆኑ ለእኛም እግዚአብሔር ይመስገን። ልጅ ተወልዶ በሰላም በጤና እንዲህ ሲጫወት እንዲህ ሲሆን እጅግ በጣም ደስ ይላል። እግዚአብሔር ቀሪው ሰዓታችሁ ቀሪውም እድሜያችሁ በሰላም በጤና ያሳድጋችሁ ማለት ነው። እንግዲህ ታናሽና ታላቅ እህትና ወንድም በጣም ደስ ይላልና 4 አመቱ ሊያከብር ነው። እህት ስትኖር እንዲህ ነው፣ ታጅባለች፣ ድምቀት ትሆናለች፣ ሁሉ ነገር ትሆናለች እና የእድሜ ልዩነቱን በትንሽ ቢኖራቸው በሱን ቀን እሷ ከጎኑ መቆም ትልቅ ነገር ነው በእውነት እና ልጆች ከልጅነታቸው ፍቅርን መዋደድን እንዲያውቁ ካስተማርናቸው እንዲህ ነው። ጨዋ ልጆች በጣም ጨዋ ልጆች ናቸው በእውነት ነው የምላቸውና እግዚአብሔር ያሳድጋችሁ፣ እደጉ፣ ተመንደጉ በሉ። ፍቅር አላቸው በጣም ሰው የሚወዱ ልጆች ናቸው። ልጅ ከምንም በላይ ከሰው ከተግባባ በጣም ደስ ይላልና ስጋት የሌለባቸው ልጆች ናቸው። ያ ማለት ደግሞ ከማንም ጋር ይግባባሉ ማለት ነው። ይዋጎታቸው ታሜ ይባላል። እንግዲህ እየዘመረላቸው ነው፣ ሃፒ በርዝዴይ እያላቸው ነው። እናትም ሆስቲካ አለች፣ ሌላም አባት አጎቶች አሉት። ደስ ይላል። በእናንተ ምክንያት እኛም ስለተደሰተን የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እግዚአብሔር በድጋሚ ያሳድጋችሁ፣ ለቁም ነገር ያብቃችሁ። ለቤተሰቦቻችሁ፣ ለእናት ለአባት እናንተ የእረፍት ምንጭ ሆኑ። ልጅ አድጎ በመልካም መንገድ የጥሩ ቦታ ላይ ሲደርስ ለሁሉም ደስታ ነውና እግዚአብሔር ያሳድጋችሁ። ሻማው ጠፋ። አለቃ ሃፒ በርዝዴይ እድግ በሉ፣ ተመንደጉ ባይ